ና ተከተለኝ። ይሄን የመሰለ ማስተር ቤድሩም አለን። ይሄን የመሰለ ባዝ አለ። በዚህ ጋር ስትወጣ ደግሞ ቆንጆ የሆነ ባልከኒ አለን። ወደሚቀጥለው ይሄን የመሰለ ኪችን አለን። ኦፕን ኪችን ነው። በክሎዝ መስራት የምትፈልጉ ካላችሁ ደግሞ የዲዛይን አማራጭ እንሰጣችኋለን። ቀጥሎ በዚህ ጋር እንመጣለን። የሰራተኛ ክፍል ይሄኛው የመጀመሪያው የልጆች መኝታ ቤት ቆንጆ ሆኖ ከተሰራ የቁም ሳጥን ጋር እንደምትመለከቱት በዚህ በኩልም ቆንጆ ባልከኒ እንዳለው አሳይቻችኋለሁ። ቀጥሎ የምንሄደው ወደ ሁለተኛው መኝታ ቤት ነው። የልጆች መኝታ ቤት ቁጥር 2 በዚህ በኩል ቆንጆ የሆነ ናቹራል አየር ይገባል። አሁን ተመልሰን ወጣን። እዚህ ጋር ላውንደሪ ማስቀመጫ ማሽንና ኮመን ባዝ እናገኛለን። ተመልሰናል ወደ ሳሎናችን። እጅግ በጣም ሰፊ የሆነ ሳሎን አለው እንደምትመለከቱት። ፍሬንች ጀሩን ከፍተን ስንወጣ በጣም ሰፊ የሆነ ባልከኒ አለ። በነገራችን ላይ እዚህ ጋር ቁጭ ብላችሁ ማታ ቡና እያፈላችሁ ቁጭ ብላችሁ ብትጠጡ ምን አይነት አየር ነው የምታገኙ ልነግራችኋለሁ። 9 ሚሊዮን ብር ብቻ ከፍላችሁ ቤት የራሳችሁ ማድረግ ትችላላችሁ። እናመሰግናለን። ቻው